እሺ አሁን እውነቱ በደንብ ይውጣና ከዛም በኋላ የምን እውነት ተናገር። ስላንቺ እውነት ቀምን አሁን ጓደኞቼን ሪስፔክት የኔን ጓደኞች ነው አብነት ልጅ አይደለችም። እንግዲህ እንደምጠላት ነገርኳት፣ ጸባዩን እንደማልወዳት ነገርኳት። ሲጀመር አታምርም ራሱ ስትታይ እንደ ጸባዩ። እኔ አሁን የሁለታችሁን ባህሪ ሊገባኝ አልቻለም። ምንድነው ያንተ ራሱ አዲስ ነው የሆነብኝ። እኔ ግራ ገብቶኝ እሷ ጸባያ መልኳም አያምርም። የታው አያምርም እንዳትደውልልኝ ከዚህ በኋላ። ጤና ይስጥልን ውድና የተከበራችሁ ውድ የቻናሌ ቤተሰቦች እንዴት ናችሁ? እንደምን ቆያችሁልኝ? ሰላማችሁ በክርስቶስ ይብዛልኝ። እንግዲህ ውድ ቤተሰቦቻችን ዛሬ በተለመደ ቪዲዮ በ97 ላይ የኖላዊ ድራማ እዝንል ወደ እናንተ ብርቅ ብያለሁ ማለት ነው። እንግዲህ ትላንትም ደግሞ እንደደረሳችሁ መረጃ እንዳያችሁት ማለት ነው በ96 ላይ ዛሬ ደግሞ 97 ላይ ምንድነው የተፈጠረ ምንድነው የሚፈጠረው የሚለው መረጃ ነው ወደ እናንተ የቀረብኩት መጀመሪያ ጊዜ ማለት ነው። እንግዲህ እንደተለመደው ለዚህ ቤት አዲስ የሆናችሁ ሰብስክራይብ ማድረጉን እንዳትረሱ እንዳትዘነጉ፣ ደግሞ ነባሪዎች ላይክ፣ ሼር፣ ኮሜንት እያደረጋችሁ ገባ ገባ በሉ ማለት ነው። እና ውድ ቤተሰቦቻችን ዛሬ በልዩ ቪዲዮ ወደ እናንተ መጥቻለሁ። ደስ የሚል ቪዲዮ ነው፣ ደስ የሚል ቆይታ ነው ማለት ነው። ትወዳላችሁ ብዬ አስባለሁ። እንግዲህ እንደተለመደው እንደምታስቡት ሜሉ ናት። ምንም አዲስ ነገር የለም። ሜሉ ደግሞ ባዩሽ ቁጥጥር ስር ውላለች ማለት ነው። ባዩሽና እርግብ ተባይ ማለት ነው። ትላንት እንደሰማችሁት 96 ላይ እንዳያችሁት እርግብ ተምቹ ደውላ እኔ ከሀገር ልወጣ ነው ሰው ብላ እያታለለች ነበረች እንጂ እሷ ለሀገር ልትወጣ አይደለም። ምን እንደሚላት ለማየት ነው። ለእንትን እሷን ትቶ በቃ ሌላ ነገር እንዲ ጀምር ነው እሷ እንደዚህ ያለችው እንጂ ልትወጣ አይደለም። ልትወጣ ወደፊት ግን ሁኔታው ካልተመቻት ልትወጣ ትችላለች። እንግዲህ ግን ቢሆንም ነገሩ እንደዛ ባይሆንም ነገሩ ወይዘሪት ባዩሽ ደግሞ ከለጓደኛ ደውላ እርግብ እንዲከታተላት የትም ገብታም ቢሆን የትም አፈርም ቆፍራ መሬትም ብትገባ አወጣሻለሁ ብላ እየፎከረች እንደነበረች አሁንም በሰው እያፈላለገች ትገኛለች ማለት ነው። ቢሆንም ግን ያኛው አዲስ መረጃ ሀንዬ ናት። ሀንዬ ደግሞ እንዳያችሁት የተምቹ አጎት ወደ ሀገር ወደ አሜሪካ ሊመለስ ሲል እንዳያችሁ ቪዲዮ ላይ መጀመሪያ ላይ ወደ ሀገሩ ሊመለስ ስለሆነ ቪዲዮ ማረጃዎችን፣ ፎቶዎችን ሰው እንደገደለች እንዳስገደለች የባዩሽ እጅ እንዳለበት ማረጃዎች እጅ ላይ ይዟልና የሀንዬ እንጀራ አባት ለፖሊሶቹ ይሰጥ እያለ እንግዲህ ደግሞ ጆሮ አይሰማምና ለሀና ይሰጥና እንተንላለን እያሉ በዚህ እየተደራደሩ እንደነበሩ ትላንት ዛሬ እንግዲህ ተፈጽሟል፣ ተሰጥቷል። ሀንዬም ደግሞ ያው እንደተባለችው ደግሞ እናቷም ደግሞ ፍንጭ እናገኛለን እንዳለች እንደነበረች በዚህ ፍንጭ እናገኛለን እያለች እየነበረች ሀና ደግሞ ድፍንፍን አድርጋ ብትዝም ያው በጥሩ ነገር በጥሩ ሁኔታ በጥሩ መንገድ ወደ ባዩሽ እንቀርባለን ብላ ባዩሽ ደግሞ አሁን ፍኝ እያደረጋት ወደ ብሱ ወደ እነሱ ቤት እየሄደችም አይደለም እና ጠርጥራለች። ለምንድን ነው የሚለው ነገር ማለት ነው። ለምንድን ነው ፊቱን አነሱብኝ የሚለው ነገር ማለት ነው። ያው በስራ ነው። እናት ለባ ልጇን አታምንም አልተባለም። ስለዚህ እሷ እንደራሷ አስባ ነው እንደራሷ ያደረገችው ነገር ነው። ያው ብታስብም የራሷ የእጇን ያገኘችው ነው ማለት ነው። እንግዲህ ዛሬ ደግሞ ልጅት ባለቀን የነሱ ቪዲዮ ተለቋል እና በጣም ያው ትንሽም ደስ ይላል፣ ትንሽም ደግሞ ቅር ይላል። ግን ይሁን ድራማ ስለሆነ እኛ እንትን የለብንም ከዚህ ማለት ነው። ስለዚህ አሁን ግን ባዩሽ ወርቅ ይሄን ወርቅ ሙሉ እዘሽ የትም አገቢም አወጣሻለሁ እያለች እርግብ ስር እርግብ ላይ እየፎከረች ለልጁ ግን አፍ እንደምንም አድርጎ ፈላግሏት እንደሚያመጣ ነግሯለች። ልጁ ደግሞ ፍለጋ ላይ እሷ ቁጥጥር ስር እሷ እየፈለጋት ነው። ፖሊሶቹም ያው እንደበለፈቱ ፖሊሶቹም እየፈለጓት ነው። ቢሆንም ግን
እኔ ያኛው ፎቶ ያኛው መረጃዎች ለፖሊሶች ቢሰጥ አሪፍ ነበር። ምክንያቱም ሀና ሩም ስለነበረ አባቱ እንዳላት ሀንዬ እንግዲህ ሽፍንፍና አድርጋለች። በራሷ መንገድ ደርስበታለሁ እያለች ወረቀቱን መረጃዎችን እዛ ደንግጣ ዝም ብላለች። እንግዲህ እንዲሁም ደግሞ ሰላምዬና ወንድሟ ምላሴ ማለት ነው በጣም ደስተኞች ናቸው። ምክንያቱም እናታቸው በዚህ መልኩ ሀንዬ አጠገቡ ሆና በማያታቸው በጣም ደስተኞች ናቸው። ደስ ብሏቸዋል። ጌታም በጣም ደስ ብሏቸዋል። እና ሀንዬም ከውጭ ስትመጣ ምላሴም ከውጭ ሲመጣ ከትምህርት ቤት ሲመጣ በጣም ደስተኞች ናቸው። ቁጭ ብለው አብረው ሲወያዩ፣ ቁጭ ብለው አብረው ሲያወሩ ነስቲ ሰላምዬ ይቀፊኝ አለቻት እናቷ ሚሉ ማለት ነው። መጀመሪያም ምላሴም አቀፋት ነበረ። አሁንም ድጋሜ ደግሞ ሀንዬ አጠገቧ ቁጭ ብላ ሲያገኛት ሀንዬ ሰላምዬ ደግሞ እናቷ እንዳስታወሰች አታውቅምና ወይኔ ምን አለበት እናቴ አስታውሳ ሶስታችንን ልጇ እንደሆነን ብታቅ አውቃ ብትደሰት ከኛ ጋር እያለች በልቧ ታስባለች ማለት ነው። ሰላምዬ አትናገርም እንጂ እና ደግሞ እንትና ማናት ማለት ደግሞ ዝም ብላ እሷ በሆዷ ውስጥ ወይኔ እያለች ልጆቼ ሶስቱን እኔ ቀበርኳቸው ያለ እውነት እናንተ እውነት ላይ ስትደርሱ እኔ ደግሞ ውሸት ብዬ ተቀበልኳቸው፣ ይቅርታ በጣም እያለች እየተሰጸተች ትገኛለች ማለት ነው። ድጋሜ አሁንም ማለት ነው ልጆቿ ፊት ለፊት ለሀናም ለልጆቿ ማለት ነው። ልጆቿም በአይኗ ስታያቸው እውነተኛ ነገር በልቧ ደብቃ ትሄዳለች ማለት ነው። ትቀጥላለች ማለት ነው። እንደዚህ በጣም ደስ ስላለሁ እውነት ለመናገር በጣም ደስ ስላለሁ እና እንኳን ደስ አላችሁ በዚህ ቪዲዮ ደግሞ ለተመልካቾች ማለት ነው። እና እንኳንም ደስ አላት። እንደዚህ ትቀጥል ማለት ነው። እንደዚህ ቢቀጥሉ አሁን እንግዲህ ሁሉን ነገር ተሰብስቦ ማን ላይ ነው? እርግብ ላይ ነው። እና ማለት ደግሞ ወርቋ እንደጠፋ ወይም ደግሞ ሰው እንደወሰደ እንደጠረጠረችው እንትናን ስታስታውስ ሌላ ቦታ አድርጌ ነው ወይስ ሰው ወስዶብኝ ልጇ አንስታ ሰላምዬ አንስታ አስቀምጣ ነው ብላ እንትን ትላለች ማለት ነው። ታስባለች ማለት ነው። ብታስብም ግን እሷ እንዳላነሳች ሀናን ትጠይቋታለች። ሀና ስትጠይቀው ሀና ደግሞ ያን እኮ የተመታሽው ጊዜ አንቺ የታመምሽው ጊዜ ወርቅሽ እኮ ጠፋ ተብሎ ለፖሊሶች አመለከተ እኮ አባቴ ብላ ትነግሯታለች ማለት ነው። ግን እንደዛ ሆኗል። ኦኬ ለካ እሷ ናት ማለት እሷ ናት እዛ የጠፋችው በቃ ወርቆችን እቺ ሌባ ብላ እንትን ላይ እርግብ ላይ ትደመድማለች። እውነት ነው ብትደመድም እሷ ናት። እውነተኛው ነገር እሱ ነው። እውነተኛው ነገር አዎ እሱ ነው። እሷ ናት ፎቶቿን ወርቋን እዛ የጠፋችው ያን ጊዜ ፎቶቿን እዛ ስትመጣ ሀና እንደማያችሁት እሷ ናት ከአክስቷ ጋር ተመካክሮ ወርቋንም ያን እንግዲህ ፍንጭ ማጣቻ ወርቋን ይዛ የጠፋችው እና ሜሉ ደግሞ በድብቅ ምርመራ ጀምራለች ማለት ነው። ምርመራ ስላችሁ ባዩሽ ለምንድን ነው ያለታ እኔ የተመታው እንደዚህ ሆንኩት ጊዜ በር ላይ ያገኘኋት ጊዜ አክስቴ ገደልሻት ያለችው እሷ ናት። አክስቴ እቺ አክስቴ ማናት? ሌላ አክስት እዚህ ሀገር አላት ወይስ ባዩሽ ናት የሚለው ጥርጣሬ ውስጥ ገብታ እንግዲህ እሷን እያሰላሰለቻት ነው። እግዚአብሔር እውነቷን ያውጣላት። እንግዲህ ምን እንለዋለን? እግዚአብሔር እውነትሽን ያውጣልሽ። ደግሞ ይወጣል። እንደሚወጣ ተስፋ አለን ማለት ነው። እንደሚወጣ ተስፋ አለን። እየወጣልሽ ነው አሁንም እና ወርቆቿንም እኔ የፈራሁት አሁን እቺኛው እርግብም ወርቆቹ ሽጣ ከሀገር ከወጣች ነው። ያቺኛም ደግሞ ለምንድነው ተደብቀሽ እሺ እስከ መቼ ነው እንደዚህ የምትቀመጪው? ለምንድን ነው የምትሸሽው? ከማን ነው ምናምን ብላ ጥያቄ ታበዛዋለች ማለት ነው።
ለእርግብ ማለት ነው። ከዛን እርግብ እንግዲህ አትነግረውም። እስከ መቼ እየደበቅኩት እኖራለሁ? ልንገረው ወይ ምን ላድርገው እያለች ደግሞ ባዩሽ ጋር በድብቅም ለመደወልም ደውላ አብረን ገደል እንገባለን፣ አንቺም እጅ አለብሽ፣ ይሄንን የአንቺ ስራ ነው ይሄ ሁሉ ውስጥ የከተተኝ ብዬ ደውዬ ለባዩሽ ልንገረው ላውራው እያለች በጣም 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 እንትን ውስጥ ገብታ ትልቅ ሀሳብ ውስጥ ገብታለች ማለት ነው እርግብ ማለት ነው። እና ፈርታለች፣ መላታለች ምን እንደምታደርገው ማለት ነው። የሰው ነገር የሰው ነገር ነው፣ መቼም ተደብቀው አይቀርም። ስለዚህ እግዚአብሔር እውነተኛ ነገር ያወጣላት፣ እውነተኛ ነገር ያወጣም። ቢሆንም ግን ከካሜራ ጀርባ ብዙ ነገር ያወራሉ፣ ብዙ ነገር ይጫወታሉ እነሱ። እንግዲህ እኛ ነን እንጂ በጉጉት እንደዚህ ምን ሞተው ምን ሰቃየው እንጂ ምን ላይ ደረሰው ምንድነው እያለን ማለት ነው። እና እንግዲህ የዛሬ ቪዲዮአችን ይሄ ይመስላል ማለት ነው። አላለቀም። ቪዲዮውን አጭር አድርጌ እለቅላችኋለሁ። እስከዛ ድረስ ላይክ፣ ሼር፣ ኮሜንት እያደረጋችሁ ጠብቁኝ ማለት ነው። ሼር እያደረጋችሁ ጠብቁኝ ማለት ነው። ላይክም ደግሞ ይጠቅመናል። ባካችሁ ላይክም አድርጉ። የደውል ምልክቷን መጫኑን እንዳትረሱ። እንወዳችኋለን። መልካም ጊዜ፣ መልካም ቆይታ ሁላችሁም። ባይ ባይ።